እኔ ስታዩ በጣም ተስፋ የቆረጥኩ ሰው ነበር። እዚህ ስመጣ መጥቼ እዛ ጋር ነው ቁጭ ያልኩትና ዝም ብዬ ቁጭ ብዬ ያለ ማርያው እኔን ተናገረኝ። ማለት እንዲህ የሚያምሽ ጉሮሮሽን የሚያምሽ እዚህ ጉባኤ ውስጥ አለሽ የሚከናነቀሽ እንዲህ የሚያደርግ ሲለኝ የሚያደርገኝ ነገር በሙሉ ተናገረኝ። አሁን ሲናገር ተንፈሳለ እግዚአብሔር ታይኛለህ እንደ ያልኩኝ በጣም እና እሷን እያየናት ከምናጣ ቦታ ተቀበላት ብለው ወደ ላይ ብዙ ነገር ያደርጋሉ። እህቴ ቤት ተመስጣታ ውሃ የሚጠጣ በኋላ ይዙ እና እግዚአብሔር መልካም ከመሆኑ የተነሳ እግዚአብሔር አሻግሮኛል እና እግዚአብሔር በጣም እዛ ወደ እግዚአብሔር መልካም ነው። በሱ በኩልና ፈውስን አደረገልኝ። በጣም ብዙ ቆሻሻ ነገር ነው ከውስጤ የወጣው። ነገር የሚባላል የሚሳብ ነገር ነው። በጣም የሚገርም ነገር ነው ከውስጤ የወጣው። እውነት ነው የምላችሁ። አንድ እውነት ልንገራችሁ። ያን ቀን በጣም ሲያመኝ ምናልባት አይኔ ክፍት ሆኖ ሞቼ ልጆቼን እንዳላስወቅስ ብዬ አይኔን በሻሻ ስሬ ያለው በጣም አሞኝ ማለት ነው። ግን እግዚአብሔር መልካም ነው። እንደገና ሰው አደረገኝ። እንደገና በህዝቡ ታቆመ። እንደገና ታደገኝ ወገኖቼ። ለእግዚአብሔር ክብር ይሄ ይገባዋል የምትሉትን እግዚአብሔርን በጣም ነው የማመሰግነው። እኔ ስታዩኝ በጣም ተስፋ የቆረጥኩ ሰው ነበርኩ። ወደዚህ ቤት ስመጣ የመጣሁትም ደግሞ ይፈውሰኛል እግዚአብሔር ደርስልኛል ብዬ አይደለም። ዝም ብዬ አንድ ጓደኛዬ ሰፈር ላይ ስትነግረኝ በቃ ቤት ከመቀመጥ ደርሼ ልምጣ ብዬ ወደዚህ ስፍራ መጣሁ። ባለፈው መስክሬያለሁ፣ ግን የመሰከርኩት ምስክርነት በጣም እየቆጨኝ ነበር ማለት ነው። እሱንም ድጋሚ እናገራለሁ። ማክሰኞ ቀንም በጣም ትልቅ ነገር ነው ከኔ ላይ የወደቀውና ያን ቀን መጥቼ እዛ ጋር ነው ቁጭ ያልኩትና ዝም ብዬ ቁጭ ብዬ ያለ ማርያው እኔን ተናገረኝ። ማለት እንዲህ የሚያምሽ ጉሮሮሽን የሚያምሽ እዚህ ጉባኤ ውስጥ አለሽ የሚተናነቀሽ እንዲህ የሚያደርግ ሲለኝ የሚያደርገኝ ነገር በሙሉ ተናገረኝ። አሁን ሲናገር ተንፈሳለ እግዚአብሔር ታይኛለህ እንደ ያልኩኝ መጣሁ ወደዚህና መጣሁ። ጌታ ረዳኝና እዚህ ጋር መጣሁ። ጸለየልኝ። የሚያደርገኝ ነገር ነገርኩት። ጤንነት የተወሰነ ሲመለስ አየሁ። ጉልበታችሁ ሲመለስ አየሁ። በኢየሱስም ሲመለስ አየሁ። ካኖሲያ በጌታ በኢየሱስም ለእግዚአብሔር ክብር ትዘምሪያለሽ። ከዚህ ሰዓት ጀምሮ የትኛውም ቁስለት፣ የትኛውም እብጠት፣ የትኛውም የበሽታ ኃይል የተለጠፈ የተቀመጠ ሰይጣን ያስቀመጠው በጌታ በኢየሱስ ደም ከላይሽ ላይ ተነቀለ። በኢየሱስ ደም ተነቀለ። በኢየሱስ ደም ተነቀለ። ሸክምሽ ተንከባለለ። በኢየሱስ ደም ተንከባለለ። ሃሌሉያ ሃሌሉያ። የካሳ ዓመት የኔ ነገር የሚመለስበት ዓመት እርግጠኛው እየነግርሻለሁ። እዚህ ቤት እንዳጠፊ እንጂ ለምስክርነት ስትመጪ አይቻልም። አሜን። ካላቫያ ፖስ ስትመጪ አየሁሽ። አሜን። አሊቤሽ ሽንቅጥ ብለሽ ስትመጪ አየሁሽ። አሜን። አየሁሽ። አየሁ። በኢየሱስ ተፈጸመ። አሜን። ሌላ እስራት በቤተሰብ ደግሞ ነበረብኝና ከሌላ ጋር ወደ አንቺ የሚወረወር ፍላጻ አለ ብሎ ሲለኝ አዎ እህቶቼ ወንድሞቼ ናቸው አልኩኝ። እንግዲህ እህትና ወንድሞቼ ቤት ላይ ያለውን የአባቴ ንብረት ሳይሞት በህይወት እያለ ሸጠው ተከፋፍለዋል። ያንን እነሱን ለመክሰስና ለመጉዳት እኔ አልፈለኩም፣ ግን እነሱ አሁን በህይወት መኖሪያ ያናድዳቸዋል። አሜን። አየሁ። የመሬት ክርክር አየሁ። ኪላቪያኖስ ከዚህ መሬት ክርክር የተነሳ የሚከራከረውምና እናንተም ፋሚሊ ስር የእግር ችግር አየሁ። ጉልበት ለችግር አየሁ። ምክንያቱም ገንዘቡ ከእጃቸው አለቀ። ሲያልቅ ደግሞ እኔን አጡ። እኔን እሷን እያየናት ከምናጣ ሞታ አንቀበራት ብለው እኔ ላይ ብዙ ነገር ያደርጋሉ። እህቴ ቤት ድረስ መታ ውሃ የሚጠጣ ውሃ ላይ መርዙን ጨምራለች፣ እህቴ ማለት ነው። እና እግዚአብሔር መልካም ከመሆኑ የተነሳ እግዚአብሔር አሻግሮኛል። እኔ ያን ውሃ መጀመሪያ ጠጥቼ ምንም አልሆንኩም። የተጠራጠረው ባለቤቴ ግን ላይሞት እግዚአብሔር ፈውሶታል። እና እግዚአብሔር ትልቅ ነው። ይሄን ሁሉ ተናገረኝ። እዚህ ጋር በጣም ነበር እየገረመኝ የነበረውና ከዛ ወረድኩኝ ከመድረክ ላይና ወርጄ ቁጭ እንዳልኩኝ ከውስጤ የወጣውን ነገር
ልናገረው አልችልም። ምንድነው የሆነ መግል የሚመስል ወፍራም ነገር በቃ ወጥቶ አላልቃለ በቃ ከውስጥሽ። አዎ ከውስጥ ከዚህ ውስጥ ነው በቃ እየተናነቀኝ ነበር የሚወጣ ያለው። የሐኪም ቤት ቀጠሮ ነበረሽ አይደል? ሐኪም ቤት ቀጠሮ ሐኪም ቤትን እኔ እንትን አልኳቸው አሁን ካንሰር ነው እና ወይ መጀመሪያ የተሰራሽበት ሆስፒታል ሂጂ አለበለዚያ እዚህ ካርድ አውጪና እንደ አዲስ ትሰሪያለሽ ውስጥ ይታይልሻል። እኔ የፈለገ አይነት በሽታ ቢሆን መጀመሪያም ተሰርቼ ስለነበር ግሮሮዬ ድጋሜ መሰራት አልፈልግም። ቢፈልግ ያኑረኝ ቢፈልግ ይውሰደኝ። አሁን ያለሁበት ደረጃ ለኔ በቂ ነው። ጌታ እንደው የሚሰብስበኝ ብዬ ሁሉን ነገር ትቼ ነው በቤቴ የተቀመጥኩት። በቃ ለማንም አልነገርኩም፣ ዝም ብዬ ነው የተቀመጥኩት እና እግዚአብሔር መልካም ነው። በሱ በኩል ይኸውና ፈውስን አደረገልኝ። በጣም ብዙ ቆሻሻ ነገር ነው ከውስጤ የወጣው። መግል የሚባል አይደለም የሚሳብ ነገር ነው። በጣም የሚገርም ነገር ነው ከውስጤ የወጣው። ግን የዛን ቀን በቃ የሆነ ተሰምቶኝ እንጂ ማሳየት ሁሉ ነበረብኝ ብዬ አስቤ ነበር። ግን ያው አላሳየሁም። እግዚአብሔር ይመስገን። ጌታና ክብሩ ይህን ያደረገ ጌታ ነው። ጌታና ክብሩ እግዚአብሔር ታላቅ ነገር ያደርግላታል። ደግሞ ማክሰኞ ቀን መተን ነበር እዚህ ቁጥለም በግድ ነው የመጣሁት። መራመድ ይሄን ደረጃ ራሱ ስወጣ በእጄም በእግሬም ነው የመጣሁት ማለት ነው። ከዛ ይሄ ደረቴን አጥንቴን ያመኛል፣ ወገቤ እንዲህ እንደተሰነጠቀ ነው የሚታየኝ፣ ትከሻዬ እዚህ ጋር እጄን ያመኛል፣ ጨጓራ ያስቸግረኛል። በቃ እዚህ ጋር ከመቀመጥ ቃል ሰምቼ ልምጣ ብዬ መጣሁ። ከዛ መጣሁኝ። በጣም ትልቅ ያልታሰበ ፈውስ ለኔ ሆነልኝ። አጨብጭቡ ለጌታ ክብር፣ ለጌታ ክብር ስጡ፣ ለጌታ ክብር ስጡ። በእውነት ይህች እግዚአብሔር ቃት ናት። አክብሩት ጌታን። ሃሌሉያ። እሺ ወገኖቼ እግዚአብሔር ብቻ ዘመድ ይሁናችሁ። ሰው እኮ ይሰለቻል፣ እናትም አባትም ልጅም ይሰለቻል። የማይሰለችን ለዘላለም ጌታ ብቻ ነው። እሱ የተደገፈ አያፍርም። አሜን። በእውነት ዛሬ የሆነ ደካማ ነገር ልታዩ ትችላላችሁ። ብርሃን ነው አምላካችን እግዚአብሔር። ለደቂቃ ላፍታ እንኳን አይተወንም። እውነት ተደፍቼ ነበር ማንም ሳያየኝ በር ዘግቼ ያለቀስኩት። ለካ ያየኛል እግዚአብሔር። የትኛው ኃጢአቴ ይሁን ከአንተ ጋር ሊያገናኘኝ አልቻለው። አሁን በቃኝ፣ እንግዲህ ይበቃኛል እግዚአብሔር። አንተንም ሌላም ማንንም ምንም አልነካም። ሁለተኛም ፈውሰኝ ብዬ አልጠይቅህም። ግን እግዚአብሔር በባዶ ቤት ብቻዬን እንዳልሞት አደራ እለው ነበር፣ ሰው በሌለበት እንዳልሞት። እውነት ነው የምላችሁ። አንድ እውነት ልንገራችሁ። አንድ ቀን በጣም ሲያመኝ ምናልባት አይኔ ክፍት ሆኖ ሞቼ ልጆቼን እንዳላስወቅስ ብዬ አይኔን በሻሽ አስሬያለሁ። በጣም አሞኝ ማለት ነው። ግን እግዚአብሔር መልካም ነው። እንደገና ሰው አደረገኝ። እንደገና በሕዝቡ ፊት አቆመኝ። እንደገና ታደገኝ። ወገኖቼ ለእግዚአብሔር ለማንም ሸክም መሆን ስለማልፈልግ ብቻ ለእግዚአብሔር ብቻ ነግሬ ነው ዝም የምለው። የእጄም ደግሞ እውነት ነው አገልጋይ ምናምን ያለበትን እንደዚህ የእጄ አልነግርም፣ ዝም እላለሁ። ጌታ ካየ ራሴ እኔ ለማንም መታየት አልፈልግም እለዋለሁ። በምስጢር የነገሩትን አደባባይ መክፈል የሚችል ጌታ እንዲህ ማዘር እዚህ ቤት ሲመጡ አንድ እህት እሳቸውም ነግረውኛል። እኔን የሚመስል ልጅ አላቸው። እኔ አላውቅም ይሄንና ነይ አንቺን የሚመስል ልጅ አለ እንደ ቸርች ባትሄጂ ራሱ ቁጭ ብለሽ ዝም ብለሽ ታያለሽ ተብላ እኔ ልታኝ የመጣችው እኮ ለፕሮግራም አልመጣችም። አሜን። ከዛን ቀን ጀምሮም ቀርቼ አላውቅም። ከዛን ቀን ሳያው ደስ ይለኛል። ሃሌሉያ። ክብር ለማን ነው? የእግዚአብሔር አደራረጉ አይገርምም? እንዴት አሁን ዝም ብሎ ፈውስ አለ ቢባልም አትመጣም። ደክማለች እኮ በቃ ህመም ያሰለቸው ሰው የትም ሄድ አይፈልግም፣ ሞት ነው የሚፈልገው። እግዚአብሔር ግን መንገድ አለ። አሜን። እግዚአብሔር ግን መንገድ አለ። አሜን። ያ ተስፋ በቆረጣችሁበት ሁኔታ ላይ እግዚአብሔር ዛሬ ጣልቃ ይገባል። አሜን። የናዝሬቱ ኢየሱስ ዛሬ ጣልቃ ይገባል። አሜን። ሐኪም ቀጠሮ ያለባት ካንሰር ሊሆን ነው የተባለውን ያን ጉሮሮ ላይ ያለውን ኢንፌክሽን፣ ጉሮሮ ላይ ያለውን እጢ፣ ጉሮሮ ላይ ያለውን ያን እንቅርት እግዚአብሔር አምላክ ከውስጧ መርዙን እንዳወጣ ዛሬ እናንተ ሳታውቁ በውስጣችሁ ያለ ሐኪም ሊያውጅበት ያለ ያ ደዌ በኢየሱስ ደም አሁን እንዲቀልጥ አውጃለሁ። በኢየሱስ ደም አሁን እንዲቀልጥ አውጃለሁ። በጌታ በኢየሱስም
ካቀማችሁ በላይ የሆነ ያደዌ በኢየሱስ ደም እንዲቀልጥ አውጃለሁ። አሜን። እግዚአብሔር የተባረከ ይሁን። አሜን። ጌታ ይባርክ።